ሰላም ለሁላችሁም ይሁን። ዛሬ በመጽሐፍ ቅዱስ በተላምዶ የሚነሳ ጥያቄ ላይ እንወያይ። አንዳንድ ሰዎች መጽሐፍ ቅዱስ እርስ በእርሱ ይጋጫል ይላሉ፣ በተለይም ስለ ይሁዳ ሞት እያነሱ። በማቴዎስ ምዕራፍ 27 ቁጥር 5 እንደሚለው ይሁዳ ታንቆ እንደሞታ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 18 ግን በግንባሩ ተደፍቶ አንጀቱ ተዘረገፈ ይላል። ይህ የመጽሐፍ ቅዱስ ግጭት አይደለምን ብሎ ይጠይቃሉ። ዛሬ ይህንን በተገቢ መጽሐፍ ቅዱስ ጽሑፍ ታሪካዊ እውነታ አንጻር እንመልከተው። እንጀምር። መጽሐፍ ቅዱስ ምን እንደሚናገር በጥንቃቄ እንመልከት። እነዚህ ሁለቱም የመጽሐፍ ቅዱስ ክፍሎች ትኩረታቸው ይለያያል፣ ግን የሚያስተላልፉት አንድ መልእክት ነው። በመጀመሪያ ማቴዎስ 27 ቁጥር 4 እስከ 5 እንመልከት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። እዚህ ትኩረቱ የይሁዳ ውሳኔ ነው። እንዴት መሞቱን ጀመረ የሚለውን ያሳያል። ራሱን ታንቆ ሞተ ብሎ ማለት ነው። ይህ የሞቱ መጀመሪያ እርምጃውን ወይንም መንገድን ይገልጻል። አሁን ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 18 እንመልከት። በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል። ይህ ደግሞ የሞቱ ውጤት ወይም የመጨረሻ ሁኔታን ይገልጻል። በሞቱ የተከተለውን ነገር ማለት ነው። ሰውነቱ ወድቆ ተሰነጠቀ በማለት። እንግዲህ ግጭት አለ? የለም። እነዚህ ሁለቱ ጥቅሶች አይጋጩም፣ እርስ በርሳቸው ይሞላሉ እንጂ። አንዱ መንስኤን ይገልጻል፣ ሌላው ውጤቱ። በማቴዎስ ምዕራፍ 27 ቁጥር 7 ካህናቱ በብሩ መሬት ገዙ ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 18 ደግሞ ይሁዳ መሬት ገዛ ይላል። ይህም ግጭት አይደለም። በመጽሐፍ ቅዱስ ቋንቋ የአንድ ሰው ገንዘብ በመጠቀም የተደረገ ግዢ ወደ እርሱ ይቆጠራል። ብሩ የይሁዳ ነበረና በስሙ ገዙት። መጽሐፍ ቅዱስ አይጋጭም። በጥንቃቄ ሲነበብ እውነታው ግልጽ ይሆናል። ተጨማሪ ጥያቄ ካለዎት በኮሜንት ውስጥ ይጻፉ። ቪዲዮውን ላይክ እና ሰብስክራይብ ማድረጓን እንዳይረሱ። እግዚአብሔር ባርካችሁ።